በጣም ነው የሚያምረው። ኧረ በጣም ተፈጥሮ አለ ታውቃለህ ጋይስ። አሁን እንግዲህ አርባ ምንጭ ነው የምንገኘው። እንደምትመለከቱት የተፈጥሮ ሀገር ነች። በጣም ደስ የሚል አየሩ እንዴት እንደሚጣፍጣ በጣም ደስ ይላል። በቃ ከመግቢያው ጀምሮ እኔ ተማርኬያለሁ። ቸርነት ያው ትመለሳለህ ብለኛል። ካሁኑ በቃ ወድጄዋለሁ ማርያም። አረ በጣም አዞ እንዳይበላኝ እንጂ እሬ በጣም ተመችቶኛል። በጣም ደስ የሚል ሰው ለማዳናቸው አዞች። አረ እኔም በተለይ ይለምዱኛል። አርባ ምንጭ ይላል። አርባ ምንጭ ይላል። አርባ ምንጭ መተናል ገብተናል። ገብተናል። ዋው በጣም ደስ ይላል። በጣም ደስ ይላል ጋይስ። ነቢ አርባ ምንጭ ካምፓስ ዩኒቨርሲቲ ያሳያቸው። የአርባ ምንጭ ዩኒቨርሲቲ መግቢያ ነው ይሄ ጋይስ። 5 ካምፓሶች አሉ አርባ ምንጭ ውስጥ። በስመ አብ 5። ይሄኛው ዋነኛውና ትልቁ ካምፓስ ነው። የሚገርም ቦታ። እንዴት ናችሁ? ሰላም ነው ወይ? አርባ ምንጭ ገብተናል። አርባ ምንጭ ገሞ የሰላምና የጥበብ ምድር ናት ያሳያቸው። አዝረው Let's go. Gamo, the land of peace and wisdom. Yes, sir. ገብተናል አርባ ምንጭ። ስማ ቆጥ ያደረግነው ብቻ ተነስ። የተኛ ካለ ይነሳ። ዋው በጣም ደስ ይላል። Yes. ዋይ አርባ ምንጭ ኢንተርናሽናል ስቴዲየም ነው። ኦኬ ጋይስ፣ እዚህ ደግሞ እንደምትመለከቱት የአርባ ምንጭ ኢንተርናሽናል ስቴዲየም እየተገነባ ይገኛል። ናቢ ያው እንደምታዩት yes ዋው እኔና ናቢ ባይዘ በሳይን ላንጉጅ ነው የምንማር። እንደዚህ ነው አለ ይገባ። አሁን ይገባ ታያለህ። አርባ ምንጭ ትልቁ አደባባይ ይኸው እንደምትመለከቱት ትልቁ ፋውንቴን የሚገርም አርባ ምንጭ ውስጥ ይገኛል። ባለቤቱ ያሰራው ደግሞ ከኛ ጋር ይገኛል። ቸርነት ይባላል። ቴንክ ዩ ሶ ማች። ወርደን እናየዋለን። አሁን እንግባ እስኪ። እንውረድ አሁን ቸሬ እንውረድ። የኢትዮጵያ ትልቁ ፋውንቴን ያው አደባባይ ላይ እንገኛለን። ነው ሲቀርበል ላሳያችሁ። አርባ ምንጭ ማለት ነው። የሰር ቆይስ ጌታለች። ዋው በጣም ነው ደስ የሚለው። ቆይ እስኪ በእናታችሁ ናፒዬ በእናትህ የኢትዮጵያ ትልቁ አደባባይ ላሳያችሁ። ተመልከቱት እስኪ እንዴት አባቱ እንደሚያምር። የኢትዮጵያ ትልቁ አደባባይ አርባ ምንጭ ነው የሚገኘው። የት አባቱ እንዴት እንደሚያምር ጋይስ። በሙዚቃ ነው ደግሞ የሚሰራው። ከሙዚቃ ቀማች ያደርጋል። ዋው ዳም። ይህ አደባባይ እንግዲህ የፋውንቴን የተሰራው በቸርነት ወንድማችን ነው። ከሱ ጋር አብረን ነበርና አሁን እሱ ነው የተቀበለን። አርባ ምንጭ ይላል። አለቃችን የታባቱ አለቃችን የታለ ስፒድ። አርባ ምንጭ ገብተናል። የኢትዮጵያ ትልቁ አደባባይ ትልቁ ፋውንቴን እዚህ ጋር ይገኛል ማለት ነው። እንዴት አባቱ እንደሚያምር በሙዚቃ ነው ደግሞ የሚሰራው። አርባ ምንጭ ገብተናል። አሁን ፍቅራቸው ደግሞ ለየት ያለ ነው። እንግዲህ በጣም ደስ ብሎኛል። የምታዩት ፋውንቴን ከኋላችን ያለው የኢትዮጵያው ትልቁ አደባባይና ትልቁ ፋውንቴን ነው። በጣም ነው የሚያምረው። በጣም እኔ ደስ ብሎኛል። ተፈጥሯቸው ደግሞ የሚገርም ነው። አየራቸው ተአምረኛ። በጣም ነው ደስ የሚለው አይደል እንዴ? ያበደ ምን ተሰማ? ደስ ብሎኛል። እና በኢትዮጵያ ደረጃ አንደኛ የሆነ ፋውንቴንና አደባባዩ ላይ እንገኛለን። እኔ አርባ ምንጭ Let's go! Arba Minch!
አርባ ምንጭ ፍቅራችሁ በጣም ነው የሚገርመው። እንዴት ደስ እንደምትሉ ሳሚ ምን ተሰማ? ከምለው በላይ ደስ ብሎናል። የሰራቸው ፍቅራችሁ አሳያችሁ እናት ዋው 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 ወዬ እቲኖ አሳሪ መታሰቢያን ያንተ ነው። ዋው ነጭ ሳር ሆቴል አርባ ምንጭ መተናል። በጣም ደስ ብሎናል። በጣም ያምራል። ማርያምን በቃ እኔ ተመችቶኛል። ንፋሳቸው ደስ ይላል። በቃ ቸሬ እንደዚህ ነው ሁሌ አየሩ። አረ ይቀዘቅዛል። ዋው መተናል። ማዳ መጥቷል። ፊል መጥቷል። አይሾ ኢትዮጵያ መጥቷል። ማዳ ይጋር ዋው ካምፓየር በቃ ካምፓየር አብተን ማታ እንደዚህ ፈታ እንላለን። ቸሬ ካምፓየር አብተን ፈታ እንበል ዛሬ ማታ ፓራዳይዝ አረ ጃኒ ተመልከቷት እዛ ጋር እንዴት አባቷ እንደምታምር ማርያምን ያስተዋላ ስታምር የኔ ልጅ ወይ ከኮፍያዋ ጋር እየተደባደበች ነው። ከኮፍያዋ አዎ ዋው 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 ትለያላችሁ። የዓለም ቤተክርስቲያን ላሳያችሁ ፈልጋለሁ። አርባ ምንጭ የሚገኝ ካቴድራል ቤተክርስቲያን እንዴት እንደሚያምር በጣም ትልቅ ነው። በጣም ትልቅ ነው። ዋው አርባ ምንጭ። ይሄኛው ደግሞ ሪፈራል ሆስፒታል ነው። በጣም ነው የሚያምረው። በጣም ያምራል። the land of wisdom, the land of paradise, the land of peace, the land of love ብለውሻል አርባ ምንጭ። ትክክል ነው ወይ? ትመሰክራላችሁ? እንመሰክራለን። አሳያችሁ የታባቱ Africa. If you want to manifest your dream life, I'm going to give you the biggest advice ever. Listen, let me tell you this. You have to betray your own story in order to build a new story for yourself. You have to leave yourself behind. Who is yourself? It is the story that you've been told. It is the personality that you built over the years. Everything that you've been told, it's creating your reality right now. If you want to create a new reality, you have to delete that and create a new story for yourself. Betray yourself before you can change everything in your reality. Because manifestation means creating a new reality. Who do you want to become? How do you want to walk? How do you want to live? And live that life, and you'll see how quickly you'll quantum leap. I am Adonai. I am Ethiopian. I am going to show you how to manifest your life. Let's go. I love your family. Hello Africa. I want to show you one thing. I am Adonai. I am from Ethiopia, and I am here to teach you how to create your reality, how to manifest anything that you want, because I have done that successfully. Everything that I imagine in my life, it has happened for me. And a proof, you want a proof? I'm going to show it to you right now. That is my proof. I used to imagine everything that's happening in front of my eyes with my mind, with my imagination. Let me tell you this. I've done everything that you can ever think of to manifest everything in my life. But one thing has worked for me. And that one thing is to allow my anger to come out and defend myself, to not please anyone. If you're a people pleaser, you'll never manifest your business. You'll never manifest the money that you want. You'll never manifest the body, everything that you ever desired. First of all, stop people pleasing and stand up for yourself. Don't be afraid of betraying the people that are hurting you. Don't be afraid of betraying the people that act like they love you, but they're jealous of you. Your life, your choice. You can make it happen right now. There's no tomorrow, there's no yesterday. There's only now. That's how you quantum leap into your desired reality. My name is Adonai. I'm from Ethiopia, and I'm here to teach you about a manifestation. Let's go! ሶስተኛው የአርባ ምንጭ ካምፓስ ላሳያችሁ እንዴት እንደሚያምር መግቢያው ብቻ ያሳያቸው። ናቲ
ዋው ሶስተኛው የአርባ ምንጭ ካምፓስ ነው እንደምትመለከቱት ኦኬ እኛው ነው ሃይሌ ሪዞርት let's go thank you yes sir በስመ አብ አርባ ምንጭ ፓራዳይዝ ሎጅ ልንገባ ነው አሁን አሳያቸው መግቢያው ነው አፕዬ ፓራዳይዝ አርባ ምንጭ ሎጅ ዋው አንተ ደስ ሲል ዛሬ በቃ በጣም ፈታ የሚል ይሄ የምትመለከተው ቪው ነው ጫካውን ጨለማዩ በቀን ሲሆን ያሳያል በቀን ደግሞ ማታም ነው አይነት በጣም የሚያምር ቪው አለ ማርያምን እስቲ በል ፓራዳይዝ ሎጅ ገብተናል ሌትስ ጎ ወይኔ ዋው መተናል thank you እናት thank you መተናል ወደ አርባ ምንጭ አቀባበል እያደረጉልን ነው የፓራዳይዝ ሎጅ ቲም አሳያቸው እስኪ ናፒ እዛ ጋር ደስ ይሉ ናቾዬ አርባ ምንጭ መተናል thank you አመሰግናለሁ ይነባ thank you so much wow welcome thank you አረረ ደስ ያለ በጣም ነው ያለው ለፍተሻል ብሮ ለፍተሻል አግኝተናል ናከፈኝ እስቲ በቂ ማን ዞላለ ማን ይሄዳ ወይኔ እሺ ፓራዳይዝ ዌልካም ዝግጅት እንደዚህ ለጃችን ነው ምንድነው ጃኒ ታለች ለፊቴ ነው የሚያስፈልገው ጃኒ ትምጣ ጃኒ ና ስፒዲ አይሾ ዮ ሳቴ ጀግና አንዳንዛት ሳቴ ጃኒ ትምጣ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኝ አይጥፋ ከአንገቴ ስትገባ በፍቅር ጠራኝ ነበረ በትንፋሽ ያን ሁሉ ሳወርደው ሳወጣው ደስታው ከፊቴ መጣና ይውላል በሰብ ሲያሰጥመኝ ትዝታ በልጦ ከጣና ኧረ ተው እንደዚህ አትጨክን ይህንን ያህል ምን አጠፋው
አዲስ አበባ ወስድሻለሁ ከነጻነት ጋር ትጀምሪያለሽ እሺ Let's go now ወንድም ይወዳሉ ሰላም ግባሊ አቢ በጣም ቴንክ ዩ ችግር የለውም እናት ነይ አሎ ስምሽ ማን ነው ስምሽ ማን ብሩክታዊ ጎበዝ ነሽ በጣም ጎበዝ ነሽ አንቺና ነጻነት እንትን እንድትሆን ፈልጋለሁ አብራችሁ መስፈን ትችላላችሁ ሁሉም ጋር አስተዋውቅሻለሁ እሺ ዘፈን ጎበዝ ስሚ ተዘጋጅ እሺ እንካ በረከት ጋር ስሚ እሱን ተዘጋጅ እሺ ትኬት ቆርጥልሻለሁ ወዲያው ነው ያላክሳ ታንክ ዩ ሰላም ጋይስ አሁን የምገኘው እንግዲህ ዶርዜ ቪሌጅ ነው ከወንድማችን መኮንን ጋር ብዙዎቻችሁ ታውቁት ይሆናል ወንድሜ ዝግጁ ነን አሁን ያሳየናል በደንብ አድርገው እንኳን ደህና መጣችሁ ወደ ጋሞ ዞን ወደ እርጥባ መንደር ወደ ሃይዞ ዶርዜ ኮሚኒቲ ቪሌጅ እንግዲህ ውድ እናቶቻችን እናንተን ለመቀበል ነው በእርጥብ ሳር የወጡት እርጥቡ ሳር ደግሞ ሰላምን ፍቅርን መግለጫ ነው ላለው ለኢትዮጵያ ብቻ ሳይሆን ለሙሉ ዓለማት ማለት ነው አሁንም ሰሮ ያለን ነው ከዚህ ቀጥሎ ደግሞ አንድ ባህላዊ ቤት እንገባና እናቶቻችን አቀባበል ድጋሜ ያረጋሉ ከዛ ገለጻውን እንቀጥላለን እንጀምራለን ከዚህ ቀጥሎ እንግዲህ ዶርዜን ባህላዊ ልብስ ትለብሳላችሁ ሴቶችም ካሉ ደግሞ ለብሶ ነው ዘንጦ አጊጦ የሚመለሱት ኤለማይዛ ሲያምር በእናት ይዳሽ ማይዛ ወይ በቃ እንደዚህ ነው ጎንዳልችን ጋሻው ውስጥ ዋው ጋሻው ውስጥ ጦር የተሰራው ነው ያዘ ተቀብለውናል ወደዚህ አይርቅም እንኳን ደህና መጡ የተከበሩ ቴንክ ዩ ወደ ጋሞ ሪጅን ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ ቴንክ ዩ ስፔሻሊ እዚያ አካባቢ ላይ ወደ 49,000 የሚሆኑ ሰዎች ነን ያለነው ሙሉ ኦርቶዶክሶች ነው ዶርዜ የሚታወቁ አንድ በሽመና ነው ቤቱ የተሰራው በሽመና ነው አጥሩም ልብሳችን ራሱ ማለት ነው ስለዚህ ዶርዜ ማለት ሸማኔ ማለት ነው ሸማኔ ያ እና ይሄ ሽመና የተፈጠረው ከዚሁ ከዶርዜ ነው እና የራሱ የሆነ ትርጉም አለው ጥቁር ቢጫ ቀይ ጥቁሩ ማንነታችን መግለጫ ነው ቀዩ ደም ነው ቢጫው ደግሞ ተስፋ ማለት ነው ይሄን ልብስ የምንጠቀመው ለባህላዊ ቀንና ለስፔሻል ኦኬዥን ኦኬ አቤት ዳንስ ነው ምታ እንደዚህ ማለት ነው አባት እና ሞክሬያለሁ እንግዲህ ስለዚህ ወደ ጭፈራው በኋላ እንደርስበታለን አሜዚንግ ስፔሻሊ ወደ ኦሞ ቫሊ ሲወረድ ማለት when you go down to the south Omo Valley they jump higher በጣም አዎ which is like Masai in Kenya yeah እዚህ ግን እኛ ጋር ድሮ we use it for the hunting now this time we don't hunt anymore እዚህ ይሄኛው እንትን ተደርጎ ነበር እንዴ this is from hippo no ይሄ ተበሳው እንጂ ተበስቶ ነበር በዚህ ተመቶ ነበር ማለት ነው ተመቶ ዋው እዚህ ሌላ ኩሽና አለን ዳቦ እንጀራ ቆጮ መጋገሪያ እሺ እቺኛዋ ትኩል ደግሞ ጫጉላ ቤት ትባላለች አንድ ልጅ ሲያገባ እዚህ ለ3 ወር ይኖራል ከ3 ወር በኋላ የዚህ አይነት ትልቅ ቤት ነው የሚሰራው ከዛ የኛው ቤት ደግሞ ለሚቀጥለው ጄኔሬሽን ይቆያል ማለት ነው ስለዚህ እቺኛዋ ጫጉላ ቤት ናት በጣም ደስ ይላል this is beautiful ታናሽ ወንድሜ አሁን አግብቶ ነው እዚህ ነው 3 ወር ቆየ እዚህ ኧረ ውጣ ብልም አልወጣ ኧረ ስለሆነ ተመቸኝ ይሄዝ ቤዜ እና ለትልቁ ቤት ቁመቱ የሚሰራው ከ9 እስከ 12 ሜትር ነው ከፍታው ያ ለምንድን ነው ከፍ አድርገን የምንሰራበት ምክንያት ከታች ቤቱን ምስጥ ይበላዋል ተርማይት ከታች ቤቱን ምስጥ ሲበላው ቤቱ የወረደ የሰመጠ ይመጣል ኦኬ ለመኖር ራሱ ቦታው ማይመች ከሆነ ማለት ነው ሙሉ ቤቱን ከአንድ ቦታ ወደ ሌላ ቦታ መውሰድ ማንቀሳቀስ ይችላል ኦኬ 60 ሰው ያነሳዋል ማለት ነው
40 ሰው ከውጭ ይሆንና 20 ሰው ከውስጥ ፒለር ወይ ምሰሶ ይጠቀማል። ከዛ ባህላዊ ዘፈን የዘፈኑ ይወስዳሉ ማለት ነው። እንደ ዱንካን ባይጠቀለልም በሰው ኃይል ይሄዳል ማለት ነው። ሰው የዛን ቤት ለመስራት 3 ወር ነው የሚፈጀው ለሁለት ሰው። ቤቱ ግን ከ70 እስከ 100 ዓመት መቆየት ይችላል። ሰው ይሄኛው ቤት ለስንት ቆይቷል ማለት ነው? ታንክ ዩ ጥሩ ጥያቄ ነው። ግን በየ20 ዓመት ሽፋኑ ነው የሚቀይረው። ወደዚህኛው ፓርት ደግሞ ስንመጣ ማለት ነው ይሄኛው ቤት ከዚህ ይተልቅ ነበር። አረ ሲሪየስሊ አሁን ምስጥ ሲበላው ነው ቤቱ የወረደ የሰመጠ የመጣው። ያውን የአያቴ ቤት ነው 107 ዓመቱ ነው። እንደ ኩሽና ነው የተጠቀምን ያለ ነው። እና ከታች ቤቱን ምስጥ በበላው ቁጥር ቤቱ የወረደ ያጠረ ይመጣል። በዛን ሰዓት መግቢያውን ብቻ ነው ከዚህ ጋር የምንቆርጠው፣ ካልሆነ ይዘጋል። ስለዚህ በ5 ዓመት ይቆረጥና መጨረሻ ላይ እዚህኛው ፓርት ደግሞ ሲደርስ ቀሪውን እዚህ ጋር እናስቀምጣለን። ከዛ የዶሮ ማደሪያ አድርገን ነው የምንጠቀመው። ምንም ይጣል ነገር የዶሮ ማደሪያ ይሆናል መጨረሻ። this is amazing በጣም በእኛ ባህል የአንድ ሰው ቤት ሲገባ ቅድሚያ የሚሰጠው ለንጉሳችን ንጉስ አድርጌዋለሁ እና ኮፊያውን ያነሳል። ከዘራና ዱላ ያዘ ሰው ውጭ ያቆማል። ኮፊያ ያረገም ያነሳል። መነጽርም እንደዛው። ሲገባ ደግሞ ዝም ተብሎ አይገባም፣ ዝቅ ተብሎ ነው የሚገባው። ዝቅ ባትሉም በሩ ራሱ ዝቅ ያስፈልጋል። ተግባባን? ሰሮ 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 ሌላው ታይ ነው ሎትሳጋ አትቀስቀስ ነው። እዚህ ደግሞ ደስ ሲል I'm so happy ሰሮ 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 ያ ፕሊዝ ቴክ አ ሲት። እሺ እሺ ወንበር ያዝ። ይቅርታ